ከ2000 ዓመት በኋላ ወደ ሰርግ ቤት እየሄድኩ ነው። አሁን በገሊላ አውራጃ በናዝሬት ከተማ ነኝ። ከናዝሬት ወደ ቃና እየሄድኩ ነው። ወደ ቃና የማደርገው ጉዞ እንግዲህ ትንሽ ረዘም ያለ መኪና ጉዞ ነው። ስለዚህ እዛ እስክደርስ ድረስ አንዳንድ እውነታዎችን ስለዚህ ቦታ ልንገራችሁ። ይኸውም እንግዲህ ቃና ዘገሊላ ጌታችን መድኃኒታችን ኢየሱስ ክርስቶስ በምድር ላይ ሳለ የተፈጸመው የመጀመሪያው በወንጌል የተጻፈ ተአምር ተብሎ ነው የሚነገረው። በዚህም በዮሐንስ ወንጌል ምዕራፍ 2 ላይም እንደሰፈረ ታውቃላችሁ። እንግዲህ ከዚህ ጋር ተያይዞ አሁን ላይ እነዛ ቦታዎች የታሉ የሚለውን ለመመለስ እንቅስቃሴ ያደረገ ሰው 3 የተለያዩ ቦታዎችን ያገኛል። ስለዚህ ከ3ቱ እንግዲህ የመረጠውን ወይም ልቦናው ያመነበትን ይሄ ነው ቃና ዘገሊላ ብሎ የሰየመውን ቦታ ሄዶ ይጎበኛል ማለት ነው። እንግዲህ 2ቱ በእስራኤል ውስጥ ሲገኙ በአሁኑ ሰዓት ቀሪ አንዱ ደግሞ ሊባኖስ ውስጥ ይገኛል ማለት ነው። ስለዚህ 2ቱ እንግዲህ እስራኤል ውስጥ ካሉት ከ2ቱ አንዱን በዛሬው ዕለት አስጎበኛቸዋለሁ ማለት ነው። እንግዲህ አሁን ያለነው ቃና ዘገሊላ ከተማ ውስጥ ነው ያለነው። በዮሐንስ ወንጌል ምዕራፍ 2 ጀምሮ የተጻፈው ቃል እዚህ ጋር all the way down ቃሉ ሙሉ ለሙሉ ነው የተጻፈው። እዚህ ጋር እንደምታዩት on the third day there was a marriage at ቃና። እንግዲህ በሶስተኛው ቀን በቃና ሰርግ ነበር። in ጋሊሊ ነው የሚሉት እነሱ ገሊላን ያው በእንግሊዝኛው ጋሊሊ ነው የሚባለው። ዮሐንስ ወንጌል ቃሉ ልክ እንደዚህ ከምዕራፍ 2 ዮሐንስ ወንጌል ሙሉ ቃሉ እዚህ ጋር ተጽፏል። እንደምታዩት ሙሉ ለሙሉ ይሄ ምዕራፉ ያለበት ነው ግድግዳው እስኪጨርስ ድረስ ማለት ነው። እንግዲህ ቃና ዘገሊላ ነው ተብለው ወይም ደግሞ ቃና ዘገሊላ በዛ ጊዜ የነበረው የዶኪማስ ቤት ነው ተብለው ከሚታመኑ ምድራችን ላይ ካሉ 3 ቦታዎች መካከል አንዱ ይሄ ነው። አብዛኛው ሰዎችም ትክክለኛው ዶኪማስ ሰርግ ቤት ነው ብለው የሚስማሙት ይሄን ቦታ ነው። ካቶሊክ ቤተክርስቲያን ሰርግ መፈጸሚያ ቦታ ነው ማለት ነው። እንደዚህ ገብታችሁ መታደም ትችላላችሁ። በማንኛውም ሰዓት ስትመጡ መጎብኘት ትችላላችሁ። ይሄ ሰርጉ የሚደረግበት ነው። ብዙ ጥንዶችም ከመላው ዓለም በጣም በርካታ ጥንዶች እየመጡ ይህንን ቦታ ይጎበኛሉ ማለት ነው። ተመልካቾች ነው ብዙ መናገር አይቻልም። እዚህ ጋር እንደምታዩት ጸጥታ ይከበር ይላል። ስለዚህ ቀስ ብዬ ነው የማወራው። ሰው ድምተኞች እዚህ ይቀመጣሉ። እንደምታዩት እዚህ ጋር ቸርቹ ነው ፊት ለፊት ማለት ነው። ያ እንግዲህ ተአምር የተሰራው እዚህ ቦታ ነው። እስቲ ግቢውን ደግሞ እንጎብኘው ዞረን። ይሄ ደግሞ ወይን መጥመቂያዎቹ ያሉበት ቦታ ነው የምንገባበት ማለት ነው። ወደ ውስጥ እንደምትመለከቱት እስቲ ወደ ውስጥ እንግባና ደግሞ ወይን መጥመቂያዎቹ ያን ጊዜ ነበሩትን ለማየት እንሞክር። አሱ ተቀደሶ እዚህ ጋር እንደምትመለከቱት በተለያዩ አርኪኦሎጂ ምርምሮች ከተደረጉ በኋላ የተገኘው የዶኪማስ ሰርግ ቤቱ ይህ ነው እንደምታዩት። አሁን እንግዲህ ይሄ ታምር ከተፈጸመ ከ2000 ዓመት በላይ ሆኖታል። ስለዚህ ያ ነገር እዛ ቦታ ላይ ግንባታዎች ተደርገዋል። በተለያዩ በጦርነት በምናምን ብዙ አካባቢው ላይ ብዙ ችግሮች ስላለፉ እየተደራረበ በዛ ጊዜ የነበረው ኦሪጂናል ነገሩ ጠፍቷል። ስለዚህ አሁን ግን በተለያዩ ተመራማሪዎች እየተቆፈረ በየጊዜው ለመውጣት ሞክሯል። ይህ ግን የምታዩት ጌታችን መድኃኒታችን ኢየሱስ ክርስቶስ ተገኝቶበት የነበረው የዶኪማስ ሰርግ ቤት ራሱ ይሄ ነው ማለት ነው። እዚህ ጋር የምናየው እንግዲህ ፍለጋዎቹ ሲካሄዱ በዛ ጊዜ የወጡ የተለያዩ እቃዎች ናቸው። ያኔ ሰርግ ቤት ውስጥ ሲጠቀሙባቸው የነበሩ በዚያ ጊዜ የነበሩ ነው። ሰርግ ቤቱ ሳይሆን እንግዲህ ሰርጉ የአንድ ቀን የሁለት ቀን ክስተት ነው። ግን በዚያ ጊዜ ይሄ የዶኪማስ ቤት ነው ተብሎ የሚታመነው ተቆፍሮ ሲገኝ ከተገኙ ቁሳቁሶች መካከል እነዚህ ያሉ ማለት ነው። ወደ ውስጥ ደግሞ እንግባ። አንደርግራውንድም ስላለው በደንብ እንየው። የበቃ መስሎታ ዘወይን ቤተ ቃና ዘወይን ይኸውላችሁ እዚህ ጋር ነው የተገኙት እነዚህ በሙሉ። ከላይ የካቶሊኮች ሰርግ መፈጸሚያው ነው ቅድም ያሳየዋችሁ ማለት ነው። አሁን ከሱ ስር ነው ያለነው ቤዝመንቱ ማለት ነው። ከሱ ስር ተቆፍረው የተገኙ ናቸው። እነዚህ ኦሪጂናል መሬቶቹ ናቸው። በዛ ጊዜ እንግዲህ እነዚህ ጋኖቹን በውሃ ሙሏቸው አይደል ያለው። ከዛ በኋላ በውሃ ተሞሉ ወደ ወይን ቀየራቸው ነው የሚለው ቃሉ ላይ። ስለዚህ ምናልባት እንግዲህ የተጻፈ ነገር የለውም እዚህ ጋር፣ ግን ሊሆኑ የሚችሉት እነዚህ ናቸው። እዚህ ጋር እንደምታዩት በመስታወት አድርገው ያስቀመጡት ኦሪጂናል የዚያ ጊዜ የነበረው መሬቱ ማለት ነው። እዚህ ጋር እንግዲህ ወል አለው እዚህ ጋር እንደምታዩት በፍሬም አድርገው አስቀምጡ። ከዚህ በፊት የተለያየ ቦታ እንዳሳየዋችሁ እዚህ ቦታ ላይ የሚመጡት የተለያዩ ጥንዶች ናቸው።
ማለት ካፕል እየሆኑ ባልና ሚስት ፍቅረኛሞች እየሆኑ እዚህ ቦታ ይመጣሉ። በተለይ ሰርጋቸውን እዚህ ይፈጽማሉ። ፍቅረኛ ሆነው ሲመጡ ግን ልክ አንዳንድ የቱሪስት ዴስቲኔሽኖች ላይ ከዚህ በፊትም የተለያየ አገር አይተን ነበር። እዚህ ቦታ ላይ ሲመጡ ደግሞ እዚህ እንደዚህ እያደረጉ ስማቸውን ይጽፋሉ። ጥንድ እየሆኑ ማለት ነው። ከሌና ከሌ ከሌና ከሌ ያሉ ለምሳሌ ሮዛና ጋርሲን የሚባል ሰውዬ እዚህ ጋር ሮዛና ጋርሲ፣ ሊዛና አሮን ይኸውና እዚህ ጋር እንዳለ የጋብቻቸው ቀን ምናምን ይጽፋሉ። እነዚህ ድንጋዮች ይኸውላችሁ ሙሉ ስሞች ነው የያዙት እዚህ ቦታ የመጡ ጥንዶች ማለት ነው አብረው ይኸውላችሁ። እነዚህ ደግሞ በአርኪኦሎጂ ምርምሮች የተገኙ ናቸው። በሙሉ እዚህ አካባቢ በተደረጉ ምርምሮች የተገኙ ቁሳቁሶች ናቸው። ያኔ ወይን ጠጁ የተቀየረበት ሊሆን ይችላል። ያንን በርግጥ ይሄ ነው ሪሊ ራሱ ነው ጋኑ ማለት አይቻልም። ግን እነዚህ እንደምታያቸው በዛ ጊዜ የተገኙ ቁሳቁሶች ናቸው ማለት ይቻላል። ወደዛም አሉ። ኦኬ ወደዛ መግባት አይቻልም። እንግዲህ እዚህ ጋር እንግዲህ የኪዳነ ምሕረት ስታቹ ነው። ያው ካቶሊክ ቤተክርስቲያን ውስጥ ኪዳነ ምሕረት በደንብ ነው እንትን የምትታሰበው፣ በደንብ ነው እንትን የምትለው። ይሄ መስቀሉ ነው እንግዲህ መስቀሉ ነው። እዚህ ላይ ያለው ስዕል 30 ነው። ያው በ30 ዲናር እንግዲህ የምታዩት እዚህ ጋር ሳንቲም አንዱ እያንዳንዱ 1 ዲናር ነው። 30 ዲናር ማለት ነው። ስለዚህ በ30 ዲናር ነው አሳልፎ የሰጠው ጌታችን መድኃኒታችን ኢየሱስ ክርስቶስ የአስቆሮቱ ይሁዳ ማለት ነው። እዚህ ጋር የጋኖቹ ስዕል አለ። ይህም እንግዲህ ቃና ዘገሊላ ያው እሱን ለማመልከት ነው። እንግዲህ እነዚህም እንግዲህ አካባቢው ሲቆፈር በዛ ጊዜ የነበረውን ለማግኘት ሲጣር የተገኙ የተለያዩ ጥቃቅን ቁሳቁሶች ናቸው እንደምታዩት። እነዚህም ጋኖች ያቸው በዚያ ጊዜ አገልግሎት ይሰጡ የነበሩ ጋኖች ናቸው ማለት ነው።